ለእኛ ቤት የመጀመሪያ እህታችን ናት። የሁላችንም ታላቅ ናት። እንግዲህ ቡዝዬ ማለት ሁሉ ነገሬ ናት ብሎ ቡዝዬ ለፍቅር አስተዋወቃት። ሰላም ጤና ይስጥልኝ። በመላው የምትገኙ እህት ወንድሞች ፍቅር ሰላም አብዝቼ ለእናንተ ተመኘሁኝ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁ ደግሞ ኮሜንት ስር እጠብቃለሁ። እጅግ አስደናቂ የሆነ ወይም ደግሞ እጅግ አስጨናቂ የሆነ ወይም ደግሞ አስደንጋጭ የሆነ ነገር ልንገራችሁ። እዚህ ጋር አሁን ቡዝዬ ከፍቅር ጋር ማተዋወቅ ምን ይሉታል? ያልገባኝ ነገር ማለት ነው። መጀመሪያ ማውቀው እኔ ቡዝዬ አብርሃም ስትቃወም ነበረ። አብርሃም ከህይወትህ ፍቅር አውጥተህ ከፈለግ ከራስህ ህይወት ጋር ከፈለግ ማንም ወይም ከሩታ ወይም ከሄርሜላ ጋር እንጂ መኖር ያለብህ እንደገና ሶስተኛ ሴት ልታስለቅስ አልፈቅድልህም ብላ እየተናገረች የነበረች ሴት አሁን ደግሞ ለማስተዋወቅ እንደዚህ አስተዋውቃለሁ ብሎ ይዞት መጥቶ አስተዋወቃት። እኔ የምለው ቆይ መጨረሻ ጅልነት ነው ምንም እውቅና ነው አላውቅም። እና ጅልነት ነው እንጂ እንደዚህ እውቅና ብሎ ነገር የለም በነገራችን ላይ ማለት ነው። እና ብዙዬ ደግሞ ምንም ደስተኛ አልሆነችም። ምንም ማለት ነው። በነገራችን ላይ ቪዲዮ ላይ ሁሉም ሰው ደስተኛ ሊሆንላቸው ይችላል። ግን ከካሜራ ጀርባ የሚፈጠረው ነገር ያለው ነገር እናንተ ምንም ነገር አታውቁም። ግን እኛ የምናወራ ምን እንደሆነ ታውቃላችሁ? እኛ ከካሜራ ፊት ለፊት ያየነው ነገር ወይም ደግሞ ከአይናችን ያየነው ከጆራችን የሰማነው ነገር ነው የምንፈርደው ማለት ነው። እና ማናት ብዙዬ ምንም ደስተኛ አይደለችም በፍቅር ማለት ነው። እና እኛ ፍቅር በፊትም እናውቃታለን ከአብርሃም ጋር ማለት ከገጠር ስትመጣ ምናምን እናውቃታለን። እና ወይኔ እኔ በነገራችን ላይ ማለት ነው እኔ አላህዬን የምለምነው ሀብት ሲሰጠኝ በቀጥታ መስመር ሰጥቶኝ በጥቅም ላይ ማውለው ነው እንጂ ይሄን ያክል ሴት የምቀያየርበት ወንድ የምቀያየርበት ንብረት አይስጠኝ። አይቀሩም ላቸው እኔ ከብር ይልቅ ድሃን እመርጣለሁ። ከድህነቴ አልውጣ እንደዚህ በሴቶች ላይ የምጫወት ከሆነ በወንዶች ላይ የምጫወት ከሆነ ሀብት በቃ የሴቶች ማንጋጋ ወይም ደግሞ የወንዶች ማንጋጋ አይስጠኝ። ሀብት ከሰጠኝ በትክክለኛው መንገድ እውነት የምሰራበት፣ የምበላበት፣ የምመገብበት፣ የቤት ኪራይ የምከፍልበት ቤት ለራሴ ካለኝ የራሴ ቤት ካለኝ የራሴ ስራ ካለኝ ማለት መጓጓዣ ራሱ አላህን አልጠይቀውም። ለምን ያ ንብረት መኩራዬ ምናምን በቃ አብርሃም አሁን እኮ የሚፈልገው በቃ ያ በፊት ለምለም ሳትገባ በፊት እኛ አብርሽን አናቅም ነበረ። በነገራችን አብርሃም አናቀውም ነበረ ማለት ነው። እኛ ለምለም ከገባች በኋላ ነው አብርሃም እናቀው። አብርሃም የድሮ አብርሃም እና የአሁኑ አብርሃም የድሮ አብርሃም ምንም ስለሌለው በጣም ነበረ ምን ልበላቸው በቃ ሰዎችን እንዴት እንደሚያደርግ ማለት ነው እናቅ ነበር። አሁን ግን ያው ሰዎችን ዩቲዩብ ለመክፈት ምናምን ያበረታታል፣ ይከፍታል። ነገር ግን ብር ሲመጣ ጤናም ይዞ እንደሚሄድ አትርሶ ማለት ነው። በነገራችን ላይ ብር ጠፊ ናት። ብር ዘላቂ አይደለችም። ዛሬ ብታገኘት ነገ የምትጠፋ ብር ናት። እና በሰው ህይወት ላይ ደግሞ በሴቶች ህይወት ላይ እያንዳንዱ አብርሃም የምታደርገው ነገር የሄርሜላና የሩታ እንባ ወድቆ አይወድቅም። ደግሞ ታያለ፣ ታለቅሳለ። ደግሞ የተራክ ማለት ነው። ጠብቅ አንተ ብቻ ጠብቅ ማለት ነው። አንተ አይሆንም ብለህ አይሆንም ተለውጫለሁ፣ አግኝቻለሁ፣ ሴት እንደፈለግኩ አደርጋለሁ ባልክበት ሰዓት አንተ ይሄ ነገር እጅግ በጣም ተንበርክከህ ፈጣሪህን ይቅርታ የምትጠይቅበት እና ሩታና ሄርሜላ ይቅርታ የምትጠይቅበት ቀን ቅርብ ነው። በነገራችን ላይ ማንም አስተዋወቃት ምንም አስተዋወቃት ሲጀመር የሚዲያ ሰው ናት፣ እናውቃታለን። ከማጋ እንደነበረች የማን ፍቅረኛ እንደነበረች እናቅ ነበረ ማለት ነው። እኛ ግዴታ እኮ ማምጣት ብታስተዋወቃት ባታስተዋወቃት ለብዙዬ ደግሞ ደንታ የላትም ማለት ነው። ለምን ከዚህ በፊት አስጠንቅቃለች፣ ከህይወት አስወጣት ብላ ነግረሃለች ማለት ነው። እኛም ደግሞ የሚሆነው ነገር እናያለን፣ እናንተም ደግሞ ተመልከቱ። በነገራችን ላይ ፈጣሪ ያለው ነው የሚሆነው ማለት ነው። ሴት መቀያየር አንተ ጀግንነት አድርገኸዋል።